ራስህን ፈልግ። ማንነትን ስታውቅ ዓለም ያንተ ትሆናለች። መጥፋታችንን ማወቅ። አብዛኛው ሰው በህይወት ውስጥ የጠፋ ነው። ነገር ግን የጠፋው ጫካ ውስጥ ሳይሆን በሰው ሐሳብ ውስጥ ነው። የማህበራዊ ጭንብል። ሁላችንም ሰው እንደወደን የምንለብሰውን ጭንብል እናሳያለን። ጎረቤታችን የገዛውን ለመግዛት፣ ጓደኛችን የደረሰበት ለመድረስ ስንሮጥ፣ እኔ በእውነት ማን ነኝ የሚለውን ጥያቄ እንረሳዋለን። ምልክቱ በስራ ስኬታማ ሆነህ ነገር ግን በውስጥ ባዶነት የሚሰማ ከሆነ ወይም የምትኖረው ለሰው ለማሳየት ብቻ ከሆነ አንተ ገና ራስን አላገኘህም። ሁለተኛው ክፍል ራስን የመፈለግ ሶስቱ መንገዶች። ራስን መፈለግ ማለት አዲስ ሰው መሆን ሳይሆን በውስጥ ተቀብሮ የነበረውን አልማዝ ቆፍሮ ማውጣት ነው። ብቸኝነትን አትፍራ። ከስልክህ ከሶሻል ሚዲያና ከሰዎች ጫጫታ ራቅ ብለህ ጊዜ አሳልፍ። በዝምታ ውስጥ ነው የውስጥ ድምጽ ጎልቶ የሚሰማው። ብቻዬን ስሆን ምንድነው የሚያስደስተኝ ብለህ ጠይቅ። ህመሞችን መርምር። ብዙውን ጊዜ እውነተኛ ማንነታችን ያለው ካለፍንባቸው ቁስሎች ጀርባ ነው። የጎዳህ ነገር፣ ያስቀየመ ሰው ወይም ያጣኸው ድል ምን አስተማረ? ያ ትምህርት፣ ያ ተመለያ። የልጅነት ህልምን አስታውስ። ሰው ከመሆን በፊት፣ ዓለም ሳትበክል በፊት ህፃን ያለህ ምን ያስደስትህ ነበር? ስዕል መሳል፣ መናገር፣ ሰዎችን መርዳት። እዛ ውስጥ እውነተኛ ማንነትህ ተቀብሮ ይገኛል። ሶስተኛው ክፍል ራስን የማግኘት ጥቅሞች። ራስን ስታገኝ የሚከተሉት ተአምራት ወደ ህይወት ይመጣሉ። የውሳኔ ጥራት። ምን እንደምትፈልግ ስታውቅ በሰዎች ሐሳብ አትወላውልም። እውነተኛ ደስታ በውጭ ባሉ ነገሮች፣ መኪና፣ ቤት፣ ዝና ላይ ሳይሆን በውስጥ ሰላም ላይ ይመሰረታል። የማይበገር በራስ መተማመን። ሰዎች ቢሰድቡ ወይም ቢያደንቁ ግድ አይሰጥም፣ ምክንያቱም ዋጋህን የምታውቀው አንተ ራስህ ነህ። ዓለም የምትፈልገው ያንተን ኦሪጂናል ማንነት ነው። ራስን መፈለግ ራስ ወዳድነት ሳይሆን ለዓለም የምትሰጠው ትልቅ ስጦታ ነው። ዛሬ ራስን ፈልግ፣ ነገ ደግሞ ዓለም ትፈልጋለች። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩ።